ስለኛ ብለህ የተሰቀልክና ያዳንከን አንተ ጌታዬ ኢየሱስ ክርስቶስ ሆይ አንተ የበደለኛውን ኃጢአት ይቅር ትላለህ። ጌታዬ ለእኔ ለኃጢአተኛውና ለመላው ዓለም መስዋዕት ይሆንክልን የሰውንም አካል ለብሰህ መንግሥትህን ትተህ ላዳንከን ከክርስቲያን አገልጋይ ወንድሞችና እህቶች አንተ አባታቸው ሁን። ኦ ጌታ ሆይ አንተ ጠብቃቸው። እረኛችን በጎችህ በመቶና በሺዎች የሚቆጠሩ በዶቅልጥያኖስ እጅ እየታረዱ ነውና አንተ በእምነታቸው እንዲጠነክሩ አድርጋቸው። በእምነታቸው አጠንክራቸው የክብር አክሊላቸውን እንዲቀበሉ አንተን ለሚወዱና ሕያው እግዚአብሔር መሆንህን ለሚመሰክሩ ሁሉ እሰጣቸዋለሁ ብለህ ቃል የገባህልን የክብር አክሊልን እንዲቀዳጁ ኦ ንጉሴና ጌታዬ ሆይ ወደ አንተ ጸልያለሁ። አዋድ ማን ነው? አትፍራ፣ ከኢየሱስ ክርስቶስ ወደ አንተ ተልኬ መጥቻለሁ። ንገረኝ ጌታዬ፣ የጌታ አገልጋይ ነኝ። ጌታ እንዲህ ብሏል፣ ለምንድነው እዚህ የምትሆነው? አንተ ለመተኛት እየተዘጋጀህ ነው። በሌላ በኩል ግን ትግሉ ጫፍ ላይ ደርሷል። አሁን ተነሳና ትጥቅህን አሟላ። እንዲሁም ወደ ግብፅ አስና ወደምትባል ስፍራ መሄድ። በ37ኛው የጉዞ ቀን ላይ አቻቲላ ተብላ ወደምትጠራ ስፍራ ትደርሳለህ። በዛም ቦታ ላይ ሳሙኤል የሚባል ሰው ታገኛለህ። እርሱም አንተንና እህትህን ኤርኒን በቤቱ ይቀበላችኋል። እንዲሁም እርሱ ይነግራችኋል እንዴት ሰማዕት እንደምትሆኑ። እንደ ቃልህ ይሁንልኝ። የማፍ ደቡብ አቅጣጫ ስትሄዱ በመንገዳችሁ ላይ አንዲት አነስተኛ ታሙህ የሚባል መንደር ታገኛላችሁ። በእዛም ኃይልንና ብዙ ታምራትን በሚያደርገው በሰማዕቷ ሙራኤል አካል ትባረካላችሁ። ያንንም ስትመለከት ያልኩ ሁሉ እውነት መሆኑን ታውቃለህ። ጌታ ይቀደስ፣ ብሩክ ስምህ ይባረክ። ስለ ስምህ መስዋዕት እንደሆነና የሰማዕትነት አክሊልን እንድቀናጅ ስላጨኸኝና ስላከበርከኝ አመሰግንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እንደምን አደርክ አባድር? ዛሬ ለምንድነው በጠዋት የተነሳኸው? እንደምን አደርሽ ኤርኒ፣ እንዴት ነሽ? ደህና ነኝ አባድር። ይሄ መልእክት ትናንትና ማታ ላይ ከንጉሱ የመጣ ነው። ልንቀሰቅስ ስላልፈለግን ነው። ምንድነው መልእክቱ? አልከፈትኩትም። ለምን ኤርኒ? አንቺ እኮ እህቴ ነሽ። ካንቺ የምደብቀው ነገር የለም። ምንድነው መልእክቱ? ንጉሱ የሴት ልጁ ሰርግ ላይ እንድንገኝ ነው የጋበዘን። ትሄዳለህ? ትናንት ማታ ላይ ከንጉሶች ንጉስ በጣም አስፈላጊ የሆነ መልእክት ተቀብያለሁ። እኔን ብቻዬን ግን አይደለም የተጠራሁት፣ ነገር ግን ከአንቺም ጭምር ነው። ራቅ ወዳለና ታላቅ ወደ ሆነ ሰርግ ቦታ። እናም መሄድ ያለብንም ወደዛ ነው። ማንፍ የበረከት ምድር ቅዱሳን ቤተሰቦች የጎበኙሽና ታላቁ ቅዱስ ማርቆስ የሰበከብሽ አንቺ ታላቅ ምድር እንዴት ነሽ? እኔ አላምንም። እውነት ቅዱሳን ቤተሰቦች የጎበኙበት ስፍራ ላይ ያለ ነው? አዎ ኤርኒ፣ ይሄ ምድር ሙሴ የነበረበት የአባቶች አባት የሆነው አብርሃምን ተቀብላ ያስተናገደች እንዲሁም ያዕቆብና ዮሴፍን ነገዱን ሁሉ የተቀበለ ስፍራ ነች። ችግሩ ግን የምመለከተው ውሃና ተክል ብቻ መሆኑ። አትፍራ አባደር። በእርግጠኝነት እግዚአብሔር ይመራናል። በእርግጠኝነት አባደር። ምንድነው? ተመልከት አባደር፣ እዛ ጋር የሸምበቆ አጥር ይታየኛል። አየኸው? በጌታ ስም አዎ፣ ያውና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ማን ነው ከሽማግሌው ይስሐቅ በኋላ? እኛ ነን። ይስሐቅ አይደለሁም። አንተ ማን ነህ? እኔ እንደራሴው አባድር ነኝ። እንደራሴው አባድር?
የንጉሥ እንደራሴ አባድር እንኳን ደህና መጣ ልጄ። እኔ አባድር እባላለሁ። እርሷ እህቴ ነች፣ ኢርኒ ትባላለች። እንኳን ደህና መጣችሁ። ለምንድን ነው እዚህ የመጣችሁት? እንግዶች ነን። እናም ስለጠፋን ነው። ታሙ ወደ ተባለ ቦታ እንዲመሩን ነበር። ለምንድን ነው ወደ ታሙ መሄድ የፈለከው አንተ ታላቁ እንደራሴ? በዛ ስላለችው ድንግሏ ስም ሰምተን ነው። የምትጠራው ሙራኤል። በትክክል። ምንድን ነው ከእርሷ ማግኘት የፈለጋችሁት? በእርሷ ለመባረክ ነው። የእርሷን በረከት? ክርስቲያኖች ናችሁ? አዎ። ኑ ግቡ። እዚህ ትንሿ መንደሬ ውስጥ ረፉ። ምንም እንኳን እናንተን ባይመጥናችሁም ከዛም ወደ ታሙህ መንደር እመራችኋለሁ። ግቡ ግቡ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አንተ እንደራሴ ማን ነው የክርስቶስ ሙሽራ ስለሆነችው ስለ ቅድስት ሙራኤል ታሪክ የነገረ? በእርግጥ ይስሐቅ ነው። ሌላ ማንም አይደለም ስለ እርሷ ታሪክ የነገረኝ። ስለ እርሷ ስምና ቅድስና ላውቅ ችያለሁ። ስለ እርሷ ታሪክ እንድነግር ትፈልጋለህ? የምመኘው ነገር ነው። ስለ እርሷ ታሪክ እነግርሃለሁ። እዚህ በናይል በስተ ምዕራብ በኩል በአንድ ምስኪን ቤት ውስጥ በ291 ዓመተ ምህረት ሰማዕታችን ተወለደች። ቅድስት ሙራኤል አባቷ አባ ዮሐንስ የሚባል ካህን ነበር። እናቷም ጻድቅ ኢላሪያ ነበረች። እርሷ የተወለደችው በጌታ ቃል ኪዳን ነበር። አባ ብዙ ደስታዎች ይሁንልዎት። አንቺም እንደዛው ይሁንልሽ ኢላሪያ። ነገ የቅድስት ማርያም በዓል ነው። 21 ነው። እውነት ነው። እግዚአብሔር ጸሎታችንን ይስማል። በእርሷም አማላጅነት መልካም የሆነ ፍሬን ይስጠን። አንቺ ባርኪን የብርሃን እናት፣ ወደ ኢየሱስ አማልጂን። እናም ውርደቴን ይቅር ይለኝ ዘንድ መልካም የሆነን ፍሬ እንደ አብርሃምና እንደ ሳራ፣ እንደ ሐናና እንደ ኢያቄም፣ እንደ ዘካርያስና እንደ ኤልሳቤጥ ይሰጠኝ ዘንድ። አሜን አሜን። እግዚአብሔር እውነተኛና ታማኝ ነው። እናም የራሱ ጥበብ አለው። እግዚአብሔር የሚያደርገውን ከራሱ በቀር ማንም ሊያውቅ አይችልም። እኔ ታላቅ እምነት አለኝ ጌታ ብቻችንን እንደማይተወን። እኛ ሁልጊዜም መጸለይ ነው።